ሰላም እንዴት ናችሁ? አንድ ወዳጅ አለኝ። የሆነ የሚያስቆጣ ወይም የሚያጸጸት ነገር ሲያጋጥመው ለመቆጣትም ሆነ ለመጸጸት ጊዜ የሚወስን። ለምሳሌ ከጠዋቱ 2 ሰዓት እስከ 3 ሰዓት እጸጸታለሁ ካለ ከዛ በኋላ በፍጹም ለጸጸት ቦታ አይሰጥም። ከ2 ሰዓት እስከ 3 ሰዓት ይቆጣል፣ ይጸጸታል። ከዛ በኋላ ግን ነገሩን ከአእምሮ ያወጣውና ወደ ራሱ ይመለሳል። ይህ አስገራሚ ልምምድ ሊመስል ይችላል። ዛሬ ስለ ጸጸት እናወራለን። አብረን እንቆይ። የጸጸት ዋጋው ሕይወትን እንደ አዲስ መጀመር። በጸጸት ውስጥ በምንቆይበት ጊዜ የማስተዋልንና በአንክሮ የማየትን ሁነኛ መንገድ የማግኘት እድላችን እጅግ ሰፊ ነው። የሁኔታው ከባድነትና አይገመቴነት ለጊዜውም ቢሆን የስሜትን መረበሽ ሊያስከትል ይችላል። የጸጸታችሁን መንስኤ ለማወቅና እንደገና ለመቆም በምታደርጉት ትግል የማስተዋል ብቃታችሁ ወሳኙን ድርሻ ይይዛል። የተፈጠረውን ልብ አዛይና አታካች ክስተት በጸጥታ ውስጥ ሆናችሁ ካጤናችሁት ምናልባትም ከቀደመው ጊዜ የተሻለ ውጤት ልታመጡ ትችላላችሁ። ከየትም ቦታ ቢሆን ሕይወትን እንደ አዲስ መጀመር ይቻላል። እንደ አዲስ የመጀመር በረከቱ የሚታያችሁ እዚያውና ወዲያው ባይሆንም ጊዜውን ጠብቆ ለውጥ መምጣቱ አይቀርም። ትንፋሽን ሰቅዘው ይዘው ልብን ቀጥ የሚያደርጉ አስደሳች አጋጣሚዎችም ሊፈጠሩ ይችላሉ። ጊዜውን የዋጀ ጸጸት ራስን በራስ የማከምና ለራስ የይቅርታ የማድረግ ድንቅ መንገድ ነው። በቁጣችሁ ላይ ፀሐይ አትጥለቅ የተባለው ጉድለትና ጉዳታችሁን ይዛችሁ እሱን እሽሩር እያላችሁ ወደ መኝታችሁ አትሂዱ ለማለት ነው። የአእምሮ ብቸኛ ተግባር ባለቤቱን በተለመደው መንገድ እየሄደ አዲስ አይነት ነገር ግን ለጊዜውም ቢሆን ከተለመደው የምቾት ቀጠና ኮምፎርት ዞን የሚያወጣ ልምምድን ተቀብሎ ከራሱ ጋር እንዳያዋህደው መጠበቅ ነው። ለዚህም አእምሯችን የሚጠቀመው አሳማኝ የሚመስሉና የእናንተን ወሳኝ ቅጽበቶችን ነው። ጠቃሚም ሆነ ጎጂ ልማዶች የሚገነቡትና ራሳቸውን እንደ ብረት አጠንክረው ለመላቀቅ እጅግ አስቸጋሪ እስኪሆኑ ጉልበት የሚያበጁት ቀስ በቀስና በጥቂቱ ነው። ልማዶች ራስን የማሻሻል ድርብርብ ወለዶች ወይም ኮምፓውንድ ኢንተረስትስ ናቸው። ልክ ገንዘብ በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትን በደጋገምናቸው መጠን ይበዛል። በየዕለቱ ተነጥለው ሲታዩ የሚፈጥሩት ለውጥ በጣም ጥቂት መስሎ ቢታይም በወራት ወይም በዓመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የታሰበውና የታቀደው ሳይሳካና ህልም ከህልምነት ሳይሻገር ሲቀር ያን ጊዜ ጸጸት ይፈጠራል። ጸጸትን በአእምሯችሁ ነቅታችሁ ካልያዛችሁት በስተቀር እንደ ብል ውስጡን ይበላችኋል። በአእምሮ መንቃት ማለት ባልተወሳሰበ ቋንቋ ሲነገር የምታስቡትን መምረጥ፣ በምታስቡት ነገር ላይ ባለስልጣን መሆንና ነገሩ ከእናንተ ቁጥጥር ውጭ እንዳይወጣ መቆጣጠር መቻል ማለት ነው። እየመረጡ ማሰብ ሰውን ከማይፈልገው የረብ የለሽነት ስሜት ይታደገዋል። መረን አልባ ጸጸት ሕይወትን ጨለማ አድርገን እንድናያት ያደርገንና ፈሪ መሆንን ያጎናጽፈናል። በሕይወት ፈሪ ከሆናችሁ የዘወትር ተግባራችሁን እንኳን ለማከናወን ይሳናችኋል። ከላይ እንዳልነው ከየትኛውም አይነት ተጨማሪ ጸጸት እናንተን ለመጠበቅ አእምሯችሁ የገዛ ጥረታችሁ ላይ ዘብ ሆኖ ይቆምና ጥበቃውን ይቀጥላል። በዚህን ጊዜ የእናንተ ሥራ የሚሆነው ምንም ነገር ድጋሚ ለመሞከር ፈቃደኛ ያለመሆን ይሆናል። ለሁሉም ምርጥ ነገሮች ብቁ አይደለውም ብሎ ማሰብ፣ ከዚያም ማመን ጸጸትን ወደ ራስ ለመጋበዝ ሁነኛ ምክንያቶች ናቸው። በመጀመሪያ ለራስ የሚሰጥን አስተያየት አተኩሮና በተለየ ሁኔታ መመልከት ያስፈልጋል። እጅግ ብዙ ሰዎች
ለራሳቸው የሚነግሩት አፍራሽም ሆነ ገንቢ የራስ ለራስ ትርክት በውስጠኛው ማዕከላዊ የማንነታቸው ክፍል ውስጥ ታትሞ እንደሚቀር አይገነዘቡም። እኒህ ሰዎች ሁሉንም ነገር ከውጭ ይጠብቃሉ። ሞትና ትንሣኤያችን በእያንዳንዳችን እጅና ፈቃድ ላይ ተቀምጧል። ጥቃቅን ጠቃሚ ልማዶችን የየዕለት ተግባር ማድረግ ራሳችሁ ሳታውቁትና ልብ ሳትሉት ኃይልንና የማድረግ ብቃትን እያከማቻችሁ እንድትመጡ ያደርጋችኋል። ይህም በፋንታው በራስ መተማመናችሁን ያሳድግላችኋል። ነገሮችን ማድረግ መቻልና በተጨባጭ ልማዶቻችሁን መቆጣጠር መጀመር እናንተን የተለየ የአእምሮ ብቃት ላይ ያስቀምጣችኋል። ምንም ጥረት የማይፈልጉ ነገር ግን እንዲሁ ስለለመድናቸው ብቻ ሳናስብና ሳንዘጋጅ የምናደርጋቸው ነገሮችን ለአፍታ አስቧቸው። እንደ ስልክ መነካካት፣ ቴሌቪዥን መመልከት፣ ማህበራዊ ሚዲያ መጠቀም፣ መተንፈስ፣ መብላት፣ መጠጣት ወዘተ። እኒህን የዕለት ተዕለት ተግባራት በሆነ አደጋ ምክንያት ማድረግ ሳትችሉ ብትቀሩስ ትጸጸታላችሁ? ሁልጊዜም ቢሆን አልፎ በመሄድ የሚገኝ ውጤትን የሚተካ አስደሳች ነገር የለም። አልፋችሁ ስትሄዱ ጸጸት እናንተ ዘንድ ቦታ የለውም። የማትፈልጉትን ሕይወት ከምትኖሩ መክፈል ያለባችሁን ዋጋ ከፍላችሁ አልፋችሁ ከተሻገራችሁ ደስታችሁን ማጣጣም ትችላላችሁ። የተስተካከለ የሰውነት ቅርጽ እንዲኖራችሁ የምትፈልጉ ከሆነ በጠዋት ተነስቶ ስፖርት የመስራትን እንቅፋት ማለፍ አለባችሁ። እያንዳንዱ ያልተለመደ ነገር ግን ጠቃሚ ልምምድ ከጀርባው መስዋዕት የመሆንን ፈቃደኝነት አዝሏል። እንዲመጣ የሚጠበቀው ውጤት ልንተወው ካዘጋጀነውና ለጸጸት ዳርጎን ከነበረው የማንፈልገው ልምምድ እጅግ የሚበልጥ መሆኑን አምኖ መቀበልና ለተግባራዊነቱን በሙሉ ልብ ፈቃደኛ መሆን አስፈላጊ ነው። ብዙውን ጊዜ ለጸጸትና ለቁጭት ክፍት ቦታ መተውም ልብ ሳንልና ባልነቃው አእምሯችን የምናደርገው ድርጊት ነው። ያሰብነውን ነገር ለማሳካት ያሉንን አማራጮች ሁሉ እስከ አጽናፍ ድረስ በመጓዝ ለመጠቀም ያለመሞከር ወርቁን ለማግኘት 3 እርምጃ እስኪቀረው ድረስ ቆፍሮ በመጨረሻም ተስፋ ቆርጦ እንደተወው እንደ ዳርቢ ለጸጸት ቦታ እንድንተው ያደርገናል። ያልሄድንባቸው መንገዶች፣ ያላቋረጥናቸው ግንኙነቶች፣ ያላሳበርናቸው መታጠፊያዎች የኋላ ኋላ ለጸጸት አሳልፈው ይሰጡናል። ከጸጸትና ከዝለት ነፃ የሚያወጣችሁ ልባችሁ የሚላችሁን በአንክሮ በማስተዋልና በመስማት ነው። ጠቢብ ከመናገር ይልቅ ማዳመጥን ይመርጣል። መልካም መስለውን የተከተልናቸውን ብዙ ነገሮች ልንተው ይገባል። ካልሆነ ትላንትና ለጸጸት የዳረገን ውዳቂ ተግባር ዛሬና ነገ እንደማንደግመው ዋስትና የለንም። አረፋፍደንም ቢሆን ልብ ስንገዛ በጥልቀት የምንረዳቸው አንዳንድ ነገሮች አሉ። ይኸውም የእኛ ሕይወት ጉዳይ የራሳችን ጉዳይ ነው። እርግጥ ነው በምንኖርበት በዚች ዓለም ማህበራዊ አስተሳሰብ እንዲኖረን ይጠበቃልና በአንዳንድ ነገሮች ላይ የግድ ከሌላው መሰላችን ጋር መስተጋብር መፍጠር ይኖርብናል። ነገር ግን እጅግ ወሳኝ የሆኑት የሕይወታችን መረማመጃ ጎዳናዎች የግላችን ናቸው። ጸጸትን ፈርታችሁ የሆነ ነገር ከማድረግ ብትቆጠቡ ከሆነ ጊዜ በኋላ ነፍሳችሁን የሚለበልብ ጠባሳ ታፈራላችሁ። መሆን ያለበት የለውጥን ጥማት መጠማት ነው። ለዚያም ነው ብዙዎቻችን ምናልባትም ሁላችንም በመውደቅ መነሳትና በተለያዩ ፈተናዎች እያለፍን
ነገና ከነገ ወዲያ የተሻለ ደረጃ የመድረስ የተሻለ ማንነት የመገንባትና የማሳካት ፍላጎት የሚኖረን። ነገር ግን ይህን የለውጥ ፍላጎት ወደ ተጨባጭ ውጤት የምንቀይረው ጥቂቶቻችን ብቻ ነን። የጸጸት ዋጋው ሕይወትን እንደ አዲስ እንድንጀምር ካላደረገን በስተቀር ወደ ለመድነውና ወደማንፈልገው ሕይወት ተመልሰን መግባታችን ነውና ልብ እንበል።